ጤና ይስጥልኝ። እኔ ካሳዬ እባላለሁ። ወደ ሶሻል ወይም ሶሻል ወርከር ከሆስፒታል ኢኺሎብ እሰራለሁ። አሁን የምንነጋገረው ምን ይደርሰናል የኤችአይቪ ቫይረስ ይዘን ታለነ ምን የሚደርሰን ነገር አለ ብላችሁ ጥያቄ አላችሁ። ይሄ ሲርቶን ለእናንተ ያስረዳል። እንጀምር። የቤቱ አህሎሜ ነገር ኤችአይቪ ያላችሁ ሰዎች 30% አሁን ትቀበላላችሁ። ቤቱ አህሎሜ ይሰጣችኋል። ይሄ የምትቀበሉት ኦቶማት አይደለም። ሄዳችሁ በኤችአይቪ ወረቀት ሄዳችሁ ታስረዳችሁ 30% ትቀበላላችሁ። ከኤችአይቪ ውጭ ሌላ ነገር የሚያማችሁ ነገር ታለ ይጨመራል። ከ30% ይጨመራል። ከዛም ወዲያ ቤቱ አህሎሜ ወይም ሐኪም የምታገኙት ቤቱ አህሎሜ አይቶ ቸክ አድርጎ ስንት እንደምትቀበሉ ይነግራችኋል። የሚደርሳችሁ ተሆነ ከ30 እንደተነጋገርነው ከ30% ውጭ ሌላ የሚያማችሁ ታለ የሚያስቸግራችሁ ነገር ከስራ ማሰራችሁ ነገር ታለ ይሄ ነገር የተለያየ ነውና ከቤቱ አህሎሜ ሄዳችሁ ቸክ ማድረግ አለባችሁ። ስለ ቫይረሱ ጥያቄ ስንነጋገር እናንተ ለማንም ሰው ቫይረስ ኤችአይቪ አለኝ ብላችሁ መነገር አያስፈልጋችሁም። ግን የሕክምና ነገር ተሆነ ይሄ የተለያየ ነው። ይሄ ቫይረስ አላችሁን የላችሁም ብሎ ብዙ ሰው ይጠይቃል በሁሉም ነገር። ይሄ ነገር ግን ለማንም ነገር እንደነገርኳችሁ የህብራት የኳሃዳም ቢሆን የማሻበያኖች ነገር ሁሉን ነገር መንገር አያስፈልጋችሁም። አንዳንድ ጊዜ አዲስ ቦታ ስትጀምሩ አዲሱ ቦታ የምትሄዱበት ቦታ ኢሹር የሮፌ ምሽበኻ መስራት የምትችሉ እንደሆን ማትችሉ እንደሆን ኢሹር አምጡ ትባላላችሁ። በአንዳንዶቹ ቦታ ያነ ህዛ ኢሹር ስታወጡት የኤችአይቪ ኢልነስ ከዛ ተጥፎ ይገኛል እና ያነ ነገር እንዳይታይባችሁ ተፈለጋችሁ ከሮፌ ምሽበኻ መነጋገር አለባችሁ። ይሄን ኢንሹራንስ ስታወጡ ሐኪማችሁን የኤችአይቪ ነገር ኢንፎርሜሽን የተጣፈበትን ማውረድ እንፈልጋለን ብላችሁ መነጋገር አለባችሁ። እናም ደግሞ ያነ ነገር ችግር ካለ ወይም ከክሊኒክ ኤችአይቪ የምትታከሙ ተዛ ሄዳችሁ ኢንሹራንስ መቀበል እንፈልጋለን ከዚህ ስራ ልንጀምር። እናም ደግሞ ህዛም ደግሞ ታልተቀበላችሁ ወይም ኢንሹራንሱን ታልሰጧችሁ ከባለ መልካማ በኤድስ ሄዳችሁ ይሄን ነገር እንዴት ነው የሚሆን ብላችሁ መረዳት ትችላላችሁ። ማወቅ አለባችሁ ሰዎች ቫይረስ ያላቸው ሰዎች በሁሉ ቦታ መስራት ይችላሉ። የነርስ ቢሆን የህክምና ቢሆን በሁሉ ነገር መስራት ትችላላችሁ። ቫይረሱ ኤችአይቪ መረበሽም የለበትም። እናም ደግሞ ይሄ ነገር ችግር አይደለም እና ስለ ህክምና ስንነጋገር ቫይረስ ለኤችአይቪ ያላቸው ሰዎች ሄደን ህክምና እንቀበላለን ስትሉ ሁሉ ህክምና በሄዳችሁበት ሁላ መቀበል አለበት። ይሄን ቫይረስ አላቸው ብሎ አልቀበልም ብሎ ወይም እናንተ ከውጭ ማውጣት ወይም አናክምም ብሎ መልስ መስጠት የለባቸውም። እናም ደግሞ ከህክምና ስትሄዱ ያነ ህክምና ይሄን ኢንፎርሜሽን ጥሩኝ አድርጎ መጠበቅ አለበት እናንተ ጋር ብቻ። ይሄን ነገር ከማንም ሰው ጋር ወይም ከውጭ ሲሄድ ቢሆን መነጋገር የለበትም ስለናንተ ኢንፎርሜሽን የህክምና ነገር ያለውን። አሁን ያለውን ነገር ችግር ደርሷችሁ ተሆነ አባል ለምልካማ በኤድስ የሚሰሩት ሰዎች ለእናንተ ቆመው ይጠብቃሉና ሁሉንም ነገር ያግዟችሁን። እነሱ ባያግዟችሁም የወረህ ዲን የሚያግዛችሁ ተነሱ ጋር መነጋገርም ትችላላችሁ። ብዙዎቹ ሰዎች በዚህ የተነሳ ገንዘባቸውንም እንደዚህ ብለው ተቀብለዋኔ በአፍላያ የሆነ ነገር ተሆነ እኛ የምናስበው ይሄን ነገር ከዚህ አደጋ ወይም ከዚህ ቦታ እንዳያደርሳችሁ ነው የምንፈልግ። ግን ከዛ ተደረሳችሁ ደውላችሁ መጠየቅ ትችላላችሁ።